ከስደት ተመልሰን ምን አይነት ስራዎችን መስራት እንችላለን? እንዲሁም ሀገር ውስጥ ለመስራት ምን ያስፈልገናል? ስንት ብርስ ይበቃናል? ምስራስ መስራት አለብን? እኔ ሀገሬ እንዲህ ነው የተለያየ ሀገራቶችን እየጠራችሁ ምንም መስራት እንደሚችሉ አብዛኛው ጊዜ በተለይ ወደ ሀገር ከገባው በኋላ ከአንዴም ሁለቴ እንግዲህ ከስደት ገብቻለሁ በየ2 አመትና በአመት ከምናምን ማለት ነው። በሁለቱም ጊዜ እኔ ስደትን ሀብዬ በጀመርኩ በ4 ወሬ ነውና ወደ ሶሻል ሚዲያ የመጣሁት። ሁሌም ወደ ሀገር በሚሄድ ጊዜ አንድ ማስተናግደው ጥያቄ አለ። እስከዛሬም እያስተናገድኩ ያለሁት እሱም ምን መሰላችሁ? አብዛኛው ጊዜ በምገባው ጊዜ ሀገር ውስጥ ለመስራት ምን ያስፈልገናል? ስለ ስራው ስለ አኗኗሩ ሌላውን ግን ካላችሁኝ አንድ የምመልሰው ነገር አለ። ስንት ብር ያስፈልጋል ከማለታችሁ በፊት እኔ ስደትን ጠቅልዬ እኔ ስደትን በቃኝ ብዬ ለመተው ወስኛለሁ ወይ የምለው ቅድሚያ ራሳችሁን አስመራችሁ ቁጭ አድርጋችሁ ኤዲት እና አፕዴት አድርጉት። ማን ራሳችሁን አብዛኛው እህቶቼ ትልቅ ሳራ የሚገጥማችሁ ሀገር ውስጥ በማየው ጊዜ በአካል በማቃቸው በሚዲያ ማቃቸው ሰዎች ለሚያጋጥመኝ ምን እንደሆነ ታውቃላችሁ? ከስደት ሲገቡ በዛች በያዟት ብር የሆነ ስራ ይጀምራሉ። ሳይወስኑ ልሂድ አልሂድ በሚለው ነው ወደ ሀገር የገቡት። ገብቶም ግን በቃኝ ስደት እኔ ከዚህ በኋላ ስደት አይገባኝም፣ ማንኛውም ኢትዮጵያዊ ሀገሩ ላይ እንደሚኖር እኖራለሁ የሚለው ሳይወስኑ የሆነ ስራ ይጀምራሉ። በዛ ስራ ላይ ክራይ አለ፣ የቤት ክራይ ማለት ነው፣ ግብር አለ፣ ብዙ ነገሮች ውጥንቅጥ ሲሆንባቸው በአንድ ጊዜ ያው ላይ የደከሙበት የስንት አመት ደሞዛቸውን ኢንቨስት ያደረጉበት ስራ ነገር ደግሞ ጠረው ገሮ የከፈቱትን ስራ ቦታዎች በትንትኑን አውጥቶ ከእንደገና የት ወደ ስደት ሰላም ጤና ይስጥልን። ውድና የተከበራችሁ በመላው ዓለም የምትገኙ የናርዲ ቤተሰቦች እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ለቻናሌ አዲስ ሆናችሁ ታዲያ ሰብስክራይብ በማድረግ ይሄ ቪዲዮ ደግሞ ሁላችሁም ስደት ላይ ያላችሁ እህቶቼ እስከ ቪዲዮ ፍጻሜ እንድትከታተሉ ጋብዛችኋለሁ። ቪዲዮ ላይክ በማድረግ ጀምሩ። እንሆ ዛሬ ይዤላችሁ የመጣሁት ሀገር ውስጥ ምን እሰራለሁ፣ እኔ ይሄን ያህል ገንዘብ አለኝ ግን ሀገር ስገባ ምን መስራት እንዳለብኝ ግራ ተጋብቻለሁ። ምንም አይነት ሙያ የለኝም፣ ምንም አይነት ስራ ሰርቼ አላውቅም። የመጣሁትም ከትዳር ላይ ቀጥታ ወደ ስደት ነው። የመጣሁትም ከቤተሰብ ላይ ቀጥታ ወደ ስደት ነው። የተለያዩ ጥያቄዎችን እያነሳችሁልኝ ትገኛላችሁ። እስከዛሬም ዩቲዩብን እንግዲህ ስደት ሀብዬ በጀመርኩ በ4ኛ ወሬ ነው የጀመርኩትና ከስደት እንግዲህ ከአንዴም ሁለቴ ከእናንተው ጋር እያለሁ ገብቻለሁ። በ2 አመት ከምናምን ከጆርዳን ገባሁኝ። የጀመርኩትም ጆርዳን ሆኜ ነው ወደ ሶሻል ሚዲያ የመጣሁትና ከዱባይም አሁን በገባሁም ጊዜ የተለያዩ ጥያቄዎችን ታቀርባላችሁ። ያው እስከዛሬ ለረጅም አመታት ስደት ላይ ቆዩ እህቶቼ የምታነሱ ጥያቄ እንደሆነ አምናለሁ። ማለትም ስለ ሀገር ውስጥ ነባራዊ ሁኔታ፣ ስለ ስራ ሁኔታ፣ ስራንስ ምን እንሰራለሁ፣ ገንዘብስ ምን ያህል ይበቃኛል የምለው ነውና ይሄን ነገር ዛሬ አብራርቼ በደንብ እነግራችኋለሁ። አብዛኛው እህቶቼ የሚሸወዱበት ብዙ ጊዜ ረጅም አመት የሰሩት ያን ነገር ክቦ ካብም መልሶ እንደመናድ ያህል የሚያደርጉት አንድ ስህተት አለ። እሱ ምን መሰላችሁ? ይቅርታ ለቃላት ያው እኔም ስደትን ቀምሼ አይቼዋለሁኝና እንደማትፈርዱብኝና ለትችት እንዳልሆነ ትረዱኛላችሁ ብዬ አምናለሁ። ምን መሰላችሁ? ቄራን የለመደች ውሻና ስደትን የለመደች ሴት አትቀመጥም የምለው ነገር አንዳንድ እውነት ነው እላለሁ። የበሰበሰ ዝናብ አይፈራ እንደሚባለው አይነት አንዳንዴ ያሁላ በረሃውን፣ የስራ ድካሙን፣ እረፍት ማጣቱን፣ የቤተሰብ መናፈቁን ብዙ ነገሮችን እያስተናገርን ነው እዛ ሀገር የምንሰራው አይደል? አዎ የማይዋሽ እውነታ ነው። በዛም ላይ ደግሞ ብዙ ጊዜ ሰዎች አስምሮ ማያነሷት በረሃብና በጥም እየተጎዱ ስደት ላይ የሚያሳልፉ እጅግ በጣም በረሃብ የሚጎዱ እህቶቻችን እንዳሉ ታውቃላችሁ። እኔም በዱባይ ላይ ከባዱን የረሃብ የጥም
በህይወትሽ ምድር ላይ ከኖርሽበት እንግዲህ ተወልጄ እስከ ዛሬ ካለሁት ውስጥ ስደት ላይ ሆኜ ነው ቢባል እንደው ማን ይሞት ማን ያምነናል? ብዙ የምናስተናግዳቸው ነገሮች አሉ። እህልን አጥቶ በረሃብ በጥም እስከ መቃጠል የደረስንባቸው ክፉ አሰሪዎች ገጥሞ ማለት ነውና ያን ሁላ እያስተናገደች የሰራችው ወደ ሀገር ገብታ ግን የሆነ ስራን ጀምራ አልሳካ ሲላት ያንኑ ቦታ መልሳ ታስታውሳለች። ያንኑ ቦታ ተመልሳ ለመሄድ ትወስናለች። አብዛኛው እህቶቼ ማለት ነው። እኔ እስከ ዛሬም በገባውም ጊዜ አምናም በቻይና ላይ የተነሳ እንጂ ጆርዳን ወደ ሀገር ልገባ እንዳልነበር ታውቃላችሁ። የኔን ወደ ጎን ልተውና እኔ ይዛኔ ቻይና ላይ አሰሪዎች የደርሱበት እነዛ ነገሮች ሀፕ ስላደረጉ እንጂ ቀጥታ እዛው ጊዜን ጨርሼ ለመግባት ነበር። ወስኜ ስላልገባው ነው የተመላለስኩት ልላችሁ ፈልጌ ነው። ነገር ግን አብዛኛው እህቶቼ ወደ ሀገር ይገባሉ ከዚህ በኋላ ተመልሼ አልመጣም የሚለው ሳይወስኑ ይገቡና የሆነ ስራ ይጀምራሉ። ንግድ ፍቃድ አውጥቶ የስራ ቦታ እቃዎችን ገዛዝቶ ግብር ገብሮ ብዙ ነገር ኢንቨስት ካደረጉ በኋላ የሆነ ነገር በትንሽ ጊዜ ሲበሳጩ ወይ ስራው ትንሽ ሲያከስራቸው ብድግ ብሎ ወደ ስደት ይመጣሉ። እህቶቼ ከዚህ ሲገቡ እድሜ ጌም አይደለም፣ አትጫወቱበት። ከገባችሁና ንግድን ከጀመራችሁ ትርፍም ክሳራም የትኛውም ነገር በንግድ ውስጥ አለ። ስደት የሚሄድ ሁሉ ያልፍለታል? አያልፍለትም። ያልፍልኛል ሄዶ ስንቱ ህይወቱ ያለፋል አይደለም እንዴ? ሀገር ውስጥም ዛሬ ትልቅ ደረጃ እዛው ከሀገር ሳይወጡ ደርሶ የምናያቸው ሰዎች መውደቅ፣ መነሳት፣ ማግኘት፣ ማጣት እንዲሁም ማትረፍና መክሰር በውስጡ እንዳለ አምነን እንቀበለው። ወደ ስራዎች ስንገባ በአንድ ጊዜ ልክ ሀብለት ስራውን ከጀመርን ቀን ጀምሮ እያትረፈረፈ የሚሄድ አይደለም። መጀመሪያ ላይ ባዶ ቤት ስራ ቦታዎች ሲከፈቱ በየትኛውም ስራ መስክ ሱቅ የሚሆን ውበት ሳሎኖች የሚሆን ምን አይነት ንግዶች ባዶ ቤትን ታቀፈው መዋላለ እያሉ አንድ ሁለት ደንበኞችን እያፈራችሁ በዛ ነው እያሳደዱ የምንሄደው። አንቺስ ያንተ ኖሪያለሽ ወይ? እሱን እኔ አውቀዋለሁ። ከዚህ በፊትም እኔ ከ10 እድሜ መጀመሪያዎች ጀምሮ የራሴ ስራ ከፍቼ ስሰራው ነው የነበረው። የተሻለ ነገር ነው የተሻለ ደሞዝ ለማግኘት እንጂ ወደዚህ የመጣሁት ሀገር ውስጥ በቃኝ ብዬ በመሰራ ጊዜ ከሰርኩም አገኘው አተረፍኩም አጣው እዛ ጋር እወሰናለሁ። ነገር ግን ከስንት ብር ጀምሬ የሚለው ለጠየቃችሁኝ ምላሽ ስሰጣችሁ ምክሩን ያበዛው ለመሰላችሁ ብዙ እህቶቼ ከዚህ ገብቶ ስራን ጀምሮ ልክ የሆነ ያህል ትንሽ ወራቶች ይቆዩና ወደው በቃ አልሳካ ብሎኛል፣ በቃ እዚህ ሀገር ክሳራ ነው፣ በቃ እንጂ ብሎ ስጠፉ ሁሉ ነገር ያይለፉበትን ያሰባሰቡትን እቃ የገዙትን እቃ በርካሽ እየሸጡ መልሶ ማለት ነው ካገዙት ባነሳ እየሸጡ እልም ብሎ ስጠፉ ስለማይ ነው። ቀድማችሁ ይሄ ወስኑ። ስደት በቃኝ የምለው ወስኑ የምለውን አይምሯችሁ ላይ እንድትይዙ ፈልጌ ነው። ወደ ዋናው ጉዳይ በስንት ብር ይጀመራል፣ ምን ስራን ይሰራል የሚለውን ደግሞ አሁን እንጀምረው። በመጀመሪያ ደረጃ ፎቅ ሲገነባ ከስር መሰረቱ ወለል ምንጣፉ ነው አይደለም የሚጀምረው፣ ሙሌት ነው አይደል የሚጀምረው። በትንሽዬ ነገር ንግዶችን መጀመር እንችላለን። በተለይ ደግሞ ወደ ገጠራማ አካባቢ ላይ የራሳችሁ ቤትና መሬት ያላችሁ የራሳችሁ ባይኖርም ተከራይታችሁ የተለያዩ ንግዶችን ማንቀሳቀስ የምትችሉ ኗሪነታችሁ ዳርቻ በሆኑ ከተማዎች አሊያም ገጠር ላይ የሆናችሁ ልጆች ማርያምን የታደላችሁ ናችሁ። እኔ አንደኛ እነዛ ነገሮች አላውቅበትም፣ አልኖርኩበትም፣ አላደኩበትም እንጂ ክፍለ ሀገር አካባቢ ቢሆን ቀጥታ እኔ ገብቼ መጀመሪያውን ንግድ አውቃለሁ። በአሁን ጊዜ በጎች ፍየል እንኳን እንዲህ አንድ ቦታ ላይ ተከቦ በሚሰሩ ስራዎች ላይ አትሆንም ይመስለኛል። ነገር ግን በዓላቶች በመጡ ቁጥር ሁላ ለነጋዴዎች ማስረከብ የምትችሉ ግልገሎችን እየገዛችሁ ማሳደግ 20-30 እያላችሁ መጀመር ትችላላችሁ። ሌላው ደግሞ ኦቨርሎክ፣ ሲንጀሮች፣ የውበት ሳሎኖች በቃኝ ስደት ካላችሁ ለስትሮ ሰርታችሁ መኖር ትችላላችሁ። ሌላው ደግሞ እህቶቼ አልችልም በሚለው ይሄማ ያስፈራል፣ ይሄማ አደጋለሁ፣ ይሄማ ምናምን በሚለው አንዳንዴ አልችልም የሚለውን ቃላቱን ብቻ አትቻሉት። የማይቻል ነገር የለም። ማንም በእናቱ ወደ ውስጥ የለመደ የለምና እኔ ስደትን በድጋሚ በተለይ ዱባይ በሄድኩ ጊዜ ልንገራችሁ፣ የመኪና መንጃ ፍቃድ ላውጣ ላይሰንስ እንደጀመርኩ በ3ኛ ሳምንቴ ቪዛ ይመጣ።
በላይሰንሱ ሄድኩ አልሄድኩ ለማላቀው ነገር ብዬ አድቫንቴጅን አላቃጠለም ብዬ ነበር በዛ ቪዛ ሄድኩት እንጂ በድራይቨር ለመሄድ ላይሰንሱን የጀመርኩት ለዛ ነበር። የዛሬ 2 ዓመት አካባቢ መንጃ ፍቃድ ልምምድ ሳደርግ የነበረው ታውቃላችሁ፣ ከኔ ጋር የነበራችሁ ከጅምር ጀምሮ የነበራችሁ ሰብስክራይበሮቼ ማለት ነው። ምን ልላችሁ ፈልጌ ነው፣ ብዙ እህቶቼ የራሳቸው መኪና ራሱ 10 ዓመት 10 ምናምን ዓመት የሰራችሁ እንጂ የራሳቸው መኪና የገዛችሁ ሰዎች ራሱ ብዙ ጊዜ እናንተ ስራ ፈቶ ሆናችሁ ወደ ሀገር ገብታችሁ ቁጭ ብላችሁ መኪናችሁን ግን ሌላ ሰዎች ነው የሚሰራበት። አታሰሩ አይደለም፣ ያለሙያም ስሩት እያልኩ አይደለም፣ ማሰልጠኛ ግቡ። ብዙ ሴቶች አሉ። ለምሳሌ እስኪ ዛሬ የባለ ሀብት ምስቶችን ይዋቸው፣ መኪና ተገዝቶ ተሰጥቷቸው የሚነዱት በእናታቸው ወር ነው የለመዱት አይደለም። ለመልመድ ካላቸው ፍላጎት አንፃር ነው። በቃ ትሬኒንግ አደረጉ ለመዱት። የማይለመድ ነገር የለም። በራሳችሁ ለሰው የሰጣችሁት መኪና እናንተ መስራትበት ትችላላችሁ። እናንተ የእናንተ መኪና ሌላ ሰው እየሰራበት እናንተ ስራ ፈቶናችሁ ምን እንደምሰራ ግራ ገባኝ እኮ ሞያ የለኝም አትበሉ። ውበት ሳሎኖችን መስራት ትችላላችሁ። መሰልጠኛ በአሁን ጊዜ በየቦታው ሞልቷል። የወንዶች ብትሉ የሴቶች ብትሉ ኦቨርሎክ ብትሉ ልብስ ስፌቶች ብትሉ የተለያዩ የስራ መስኮችን በቀን ካላችሁ ልስትሮ ሰርታችሁ መኖር ትችላላችሁ። ማርያምን ነው የምለው። ገባችሁ? ስደትን በቃኝ እኔ ከዚህ በኋላ በተለይ ደግሞ ልክ በሰንሰለት ታስራችሁ ቁጭ ያላችሁ የምትመስሉ ሰዎች አላችሁ። ራስን በአካል ማቃችሁ እንዲህ በስልክ ስታወሩ ስደት ላይ ያላችሁ በተለያዩ ኮሜንቶች ላይ ስደት በቃኝ ምርራል አሁንስ ምን እንደሞንግራ እንዴ ማን አስራችሁ? ተነሱና ግቡ በቃኝ በሉ። ግዴታ የሰው ቤት ላይ መሞት፣ ግዴታ የሰው ሀገር ላይ መሞት ታገዳችሁ ነው የምሰሩ። አይ አልሞላ ብሎኝ ነው፣ አይ እንዲህ ብሎኝ ነው እንዴ። እኔ እንደዛ በዛ ልክ እየተማረፍኩ አልሰራውም። ልንገራችሁ ነው ማለት ነው። እግዚአብሔር ኩላልታችሁ ታሞ ከባድ ነገር ላይ ያላችሁ እየታመማ ህመም እኮ ሀገር ውስጥ መሆናን አለ የትኛውም ህመም። ገባችሁ? እዚህ ደግሞ በከባድ ጫና ውስጥ ያላችሁና የተለያዩ በሽታ ላይ ሆናችሁ የምትሰሩ ሰዎች ገናም ደግሞ ሳትታመሙ ስደት ህይወት ግን ቋቅ ብሏችሁ እየሰራችሁ ግን ያላችሁ ሰዎች አላችሁ። ለምን አሰሩ? ስደት ሳታውቁ አልኖራችሁም ሀገር ውስጥ። ስደት ወዴት እንደሆነ ሳታውቁ ህይወታችሁ አልኖረም። ስለዚህ ዛሬም እኖራለሁ፣ ዛሬም ሀገሬ ላይ እሰራለሁ፣ ማንኛውም ያው ለማህበረሰብ እንደኖራ እኖራለሁ የሚለው ነገር ቅድሚያ ራሳችን እናሳምነው። እዚህ ነገር እዚህ ጋር ላርጋት ራሳችንን እናሳምን እህቶቼ። ገባችሁ? እኔ በቃኝ ካልኩኝ በኋላ የማንም ምክርም የማንም አማካሪም አያስፈልገኝም። ነገር ግን የሆነ የራሴ አላማ ማሟላት ያለብኝ ነገር አለ። እስከዛ ለስራ ብለካል it is okay። ከዛ ግን በዘለላ በዚህ ልክ እየተማረራችሁ በዚህ ልክ ቋቂ እየተሰኛችሁ ለማን ነው የምትኖሩት? ምድርን ዳግም ነው የምትኖሩበት አይደለም። ያለቻችሁ ጊዜ እቺው ነች። 12 13 14 15 ዓመት ሰርታችሁ አሁንም እዛው ናችሁ። ለአጎቴ ለአክስቴ ለእህቴ ለወንድሜ ለትርክ ምርክ እያላችሁ ሰዎችንም ስትረዱ ከራሳችሁ በስተጀርባ መሆን አለባችሁ። እናትም አባትም እህትም ወንድሞቻችሁ ሁላቸው የራሳቸው ጣፋንታ የራሳቸው እጅግር ልክ እንዳንቺ ማንነት አላቸውና ፕሊስ ለሰዎች ብቻ ብላችሁ ጊዜያችሁን አታቃጥሉ። ስራ ሀገር ውስጥ ለስራ ካላችሁ አንድ ግን መናገር የምፈልገው ነገር አለ። በተለይ እናንተን ሞራላችሁ መግደል፣ እናንተን መተቸት፣ እናንተን ማጣጣል የሚፈልጉ ሰዎች የሚጠቀሟት አንድ አክታክት ካለች ምን መሰላችሁ? 500,000 ከሌለሽማ ብር አለኝ ብለሽ ሀገር አትምጪ። 670 በቃ ከ1 ሚሊዮን በታች ከ1.5 በታች ከ2 ሚሊዮን በታች ብር አለኝ ብለሽ እሱ በ40 ዓመታቸውና በ35 ዓመታቸው ያላገኙትን ገንዘብ እናንተ እንድታገኙ ወይም ደግሞ እናንተ ለምን አልኖራችሁ ብሎ ምሏችሁ ልክ አንድ ጥሎሽ ለምንድነው ባሏ ሴት ልጃቸውን ለማጨት የሆኑ ሰዎች ሲመጡ ምን አለው ይሄን አለው ምሉ እናት አባቶች እነሱ በ70-80 ዓመት ያላፈሩትን ንብረት ወንዱ አለ ወይ ብሎ መጠየቅ ነውር አይደል እንዴ ያለች አንዷ። ስለዚህ ሀገር ውስጥ ቁጭ ብሎ 20 ምናምን ዓመት 10 ምናምን ዓመት በስራ ላይ የፈጋችሁ ወይም ደግሞ የፈጋው
እሱ ምንም ሳይኖረው እናንተ ይሄን ያህል ከሌለሽማ አለኝ ብለሽ አታስቢ የሚሏችሁ እንዳትሰሙ ልንገራችሁ። እናንተ ማጣጣሉ ይሄን ያልሰርተሽማ ይሄን ያህል ከሌለሽ ምናምን የእናንተን ገንዘብ ምን ያህል እንዳላችሁ ለማወቅ ሲፈልጉና እንዲሁም ደግሞ እናንተን ማዳከም ሲፈልጉ የሚጠቀሙት ቃላት ነውና ለምን 200,000 300,000 100,000 ለምን አይኖርሽም? ዶሮ እርባታዎችን ምንድነው የሚባለው የዶሮ ቤቶችን ገዝታችሁ የምትኖሩበት ግቢ ላይ ማርባት ትችላላችሁ። በተለይ ገጠራማ አካባቢ ያላችሁት ሀገር ብቻ ልኑር በሚለው ወስኑ እንጂ ዛሬ ስንት ቦታ ላይ ደርሶ ምናያቸው የትላንትና ኢኮኖሚ የትላንትና ሀገር ውስጥ የነበረው ነባራዊ ኑሮ ዛሬ እንደዛ ነው እያልኩ አይደለም። ግን ኑሮ ቢወደድም ብርም የዛኑ ያህል ቫልዩ አጥቷል። የዛኑ ያህል ወረቀት ሆኗል። ብርም በዛው ልክ አለ። የትኛውንም ስራ ከጀመራችሁ ዶሮ ልንገራችሁ በኢትዮጵያ ላይ በአሁን ጊዜ ዝቅተኛ የመጨረሻ የሚባለው ከ1000 ብር ጀምሮ ነው። ዶሮ ነፍስ ያላት ዶሮ ማለት ነው። ስለዚህ 30 40 ዶሮ 50 ዶሮዎችን ተደራጅታችሁ መጀመር ትችላላችሁ። ይሄንን መናገር ፈልጋለሁ። ለመግባት የወሰናችሁት ነው ይሄ መልእክቴ የሚበጃችሁና ሌላ ተጨማሪ ጥያቄዎች ካላችሁ አቅርቡልኝ። እኔ ደግሞ ከሶሻል ሚዲያ ጠፋ ብያለሁ። በተለያዩ ነገሮች ተይዣለሁ። እሱንም ደግሞ አሁን የመጨረሻ ለእናንተ ማሳወቅ ይሆናል። ይሄ ግን ምንን እሰራለሁ ለሚለው ምላሽ ነው የሰጣችሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሐሳብ አስተያየታችሁን ደግሞ በኮሜንት ላይ አስፍሩልኝ። ሰላም።